ትንቢተ ሕዝቅኤል ምዕራፍ 22 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ ትፈርዳለህን? ደም በምታፈስስ ከተማ ላይ ትፈርዳለህን? ርኵሰትዋን ሁሉ አስታውቃት፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ጊዜሽ እንዲደርስ በመካከልሽ ደምን የምታፈስሺ እንድትረክሺም በራስሽ ላይ ጣዖታትን የምታደርጊ ከተማ ሆይ፣ ባፈሰስሽው ደም በድለሻል፣ ባደረግሽውም ጣዖት ረክሰሻል። ቀንሽን አቀረብሽ፣ ዘመንሽንም አሳጠርሽ። ስለዚህ ለአሕዛብ መሰደቢያ ለአገሮችም ሁሉ መሳለቂያ አደረግሁሽ። አንቺ ስምሽ የረከሰ ሽብርም የሞላብሽ ሆይ ወደ አንቺ የቀረቡና ከአንቺ የራቁ ይሳለቁብሻል። እነሆ የእስራኤል አለቆች እያንዳንዱ እንደ ችሎቱ ደም ያፈስሱ ዘንድ በአንቺ ውስጥ ነበሩ። በአንቺ ውስጥ አባትንና እናትን አቃለሉ። በመካከልሽ በመጻተኛው ላይ በደልን አደረጉ። በአንቺ ውስጥ ድሀ አደጉንና መበለቲቱን አስጨነቁ። ቅድሳቴንም ናቅሽ፣ ሰንበታቴንም አረከስሽ። ደምን ያፈስሱ ዘንድ ቀማኞች ሰዎች በአንቺ ውስጥ ነበሩ። በአንቺ ውስጥ በተራሮች ላይ በሉ። በመካከልሽ ሴሰኝነትን አደረጉ። በአንቺ ውስጥ የአባቶቻቸውን ኀፍረተ ሥጋ ገለጡ። በአንቺም ውስጥ አደፍ ያለባትን አዋረዱ። ሰውም በባልንጀራው ሚስት ርኵሰትን አደረገ፣ አባትም የልጁን ሚስት አረከሰ። በአንቺም ዘንድ ወንድም የአባቱን ልጅ እኅቱን አሳፈረ። በአንቺ ውስጥ ደምን ያፈስሱ ዘንድ ጉቦን ተቀበሉ። አንቺም አራጣና ትርፍ ወስደሻል። ከባልንጀሮችሽም በቅሚያ የስስትን ትርፍ አገኘሽ፣ እኔንም ረሳሽ ይላል ጌታ እግዚአብሔር። ስለዚህ እነሆ አንቺ ባደረግሽው ስስት በመካከልሽም በነበረው ደም ላይ እጄን አጨበጨብሁ። በውኑ እኔ በማደርግብሽ ወራት ልብሽ ይታገሣልን? ወይስ እጅሽ ትጸናለችን? እኔ እግዚአብሔር ተናግሬአለሁ፣ አደርገውማለሁ። ወደ አሕዛብም እበትንሻለሁ፣ ወደ አገሮችም እዘራሻለሁ። ርኵሰትሽንም ከአንቺ ዘንድ አጠፋለሁ። በአሕዛብም ፊት አንቺ ትረክሻለሽ። እኔም እግዚአብሔር እንደ ሆንሁ ታውቂያለሽ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት ለእኔ እንደ አተላ ሆኑብኝ። እነርሱ ሁሉ በከውር ውስጥ መዳብና ቈርቈሮ፣ ብረትና እርሳስ ናቸው፣ የብር አተላ ናቸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ሁላችሁ አተላ ሆናችኋልና፣ ስለዚህ እነሆ በኢየሩሳሌም ውስጥ እሰበስባችኋለሁ። እንዲያቀልጡት እሳት ያናፋበት ዘንድ ብርንና መዳብን፣ ብረትንና እርሳስን፣ ቈርቈሮውንም በከውር እንደሚሰበስቡ እንዲሁ በቍጣዬና በመዓቴ እሰበስባችኋለሁ። በዚያም ውስጥ እጨምራችኋለሁ፣ የመዓቴንም እሳት አናፋባችኋለሁ፣ በውስጡም ትቀልጣላችሁ። ብርም በከውር ውስጥ እንደሚቀልጥ እንዲሁ በውስጥዋ ትቀልጣላችሁ። እኔም እግዚአብሔር መዓቴን እንዳፈሰስሁባችሁ ታውቃላችሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ አንቺ ያልነጻሽ በቍጣም ቀን ያልዘነበብሽ ምድር ነሽ በላት። በውስጥዋ ያሉ ነቢያት እንደሚጮኽና እንደሚናጠቅ አንበሳ አንድ ሆነው ተማማሉ። ነፍሶችን በልተዋል፣ ብልጥግናና ሀብትን ወስደዋል። በውስጥዋም መበለቶችን አብዝተዋል። ካህናቶችዋም ሕጌን በድለዋል፣ ቅድሳቴንም አርክሰዋል። ቅዱስ በሆነና ቅዱስ ባልሆነ መካከልም አልለዩም። በንጹሕና በርኩስ መካከል ያለውን ልዩነት አላስታወቁም። ዓይናቸውንም በሰንበታቴ ሰወሩ፣ እኔም በመካከላቸው ረከስሁ። በውስጥዋ ያሉ አለቆችዋ የስስትን ትርፍ ለማግኘት ሲሉ ደምን ያፈስሱ ዘንድ ነፍሶችንም ያጠፉ ዘንድ እንደሚናጠቁ ተኵላዎች ናቸው። እግዚአብሔርም ሳይናገር ነቢያቶችዋ ጌታ እግዚአብሔር እንዲህ ይላል እያሉ ከንቱን ራእይ በማየት የሐሰትንም ምዋርት ለእነርሱ በማምዋረት ያለ ገለባ በጭቃ ይመርጓቸዋል። የምድርን ሕዝብ ግፍ አደረጉ፣ ቅሚያም ሠሩ። ድሆችንና ችግረኞችን አስጨነቁ፣ መጻተኛውንም በደሉ። ቅጥርን የሚጠግንን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለግሁ፣ ነገር ግን አላገኘሁም። ስለዚህ ቍጣዬን አፈሰስሁባቸው፣ በመዓቴም እሳት አጠፋኋቸው፣ መንገዳቸውንም በራሳቸው ላይ መለስሁ ይላል ጌታ እግዚአብሔር።